በቢሮ ደረጃ ወይም ማያደክም ስራ አይደለም የሚሰሩት። የሚያደክም እጅግ እንቅልፍ የሚነሳ ቆመው የሚውሉ እግራቸው አንጀታቸው ተጣብቀው የሚውሉበት ስራ ነው የሚሰሩትና አመመኝ አለች። እሷ ብቻ አይደለችም፣ ልጅም አላት በዛ በስደት ሀገር ማለት ነው። ልጅም ታመመ እና ዕለት ዕለት አያለው የአቡነ ሐራን ምስክርነት እሰማለሁ። ለእህቴ ደውዬ እባክሽ ጸበላቸውና እምነታቸውን ላኪልኝ አልኳት። ላከችልኝ። ዝርዝሩን እሷ ትነግራቸዋለች፣ ያው እየሰማች ስለሆነ ህመሙ ምን እንደሆነ። ግን ምን አለች? ልጄም እኔም ሁለታችንም በአቡነ ሐራ ድንግል እምነት እና ጸበል ተፈውሻለሁ አለች። ለክብራቸው መግለጫ አንተ ነህ የምትወስድልኝ እንዲህ ብላ ስደውልልኝ ለእርገት ኢየሩሳሌም ነበርኩ እስራኤል እና ልክ ልንመጣ አካባቢ የመጨረሻ የተሳለምነው ናዝሬት እመቤታችን ሶስቱንም ብስራት የሰማችበትን አይተን ከዚያ ወደ ደብረ ታቦር ላይ ወጥተን ከደብረ ታቦር ወርደን ወደ ጆርዳን መምጫችን ቀን ነበር። እየመጣሁ እያለን የደወለችልኝ እና ልዑሌ አንተን ነው ስጠብቅ የነበረው፣ ይሄን መልእክት አንተን የምታደርስልኝ። ለማን? ለአቡነ ሐራ እንደዚህ ድኜ ተፈውሼ ይሄንን ስለት እባክህ። ብዙ ጊዜ እኔ ጋር ተቀምጧል። በተቀመጠ ቁጥር ደግሞ ጥሩ አይደለም። ቸግሮኝም ላነሳ እችላለሁ፣ ለሰውም ላበድር እችላለሁ። ከአቡነ ሐራ ጋር እንዳልጣላ አድርስልኝ። እኔ እስራኤል ነኝ ያለው ሲሄድ ይደርስልሻል ስላት ይደርሳል። አጋጣሚ እኔም ነገሩ በማግስቱ ደርሳለሁ። በቃ አንቺም ላኪው እኔም እስደርስ እሱም ይደርሳል አደርሰዋለሁ አልኩኝና ይችን ቀን ጠበቅኩ። መጥቼ ለክቡር አስተዳዳሪው መላከ ታቦርና ለክቡር ጸሐፊው ይህንን ምስክርነት ሰጥቼ ላስረክብ ነበር። ግን ህዝብ ባለበት ለሌላውም ምሳሌ ነው። አንድ ክርስቲያን ታሞ ሲድን ክዶ ሲመለስ ለብዙዎች መምህር ይሆናል። ለአንድ ሰው ብቻ ለራሱ ብቻ አይደለም። የኔ ታምሜ መዳኔ ብዙዎች ምን ያህል ባሉበት በክርስትናቸው በድንግል ማርያም ምን ያህል እምነት እንደጨመሩ እኔ ነኝ የማውቀው። እኔ ቋንቋዬ ነሽ በጸበሏ ከዳንኩ በኋላ። ስለዚህ ለህዝብ ባለበት ቢነገር ብዬ የዛሬን ቀን ጠብቄ ነው የመጣሁት። ለክብራቸው መግለጫ ለአቡነ ሐራ እንግዲህ ኩዌት ነው ያለችው። ስንት ይመስላችኋል? 502,000 ብር ልካለች። በደንብ ምን ያደርጉላት ነው? ምን ቢፈጽሙላት ነው? 502,000 ብር 502,000 ብር ግማሽ ሚሊዮን ማለት ነው። ያው እየሰማች ነው። እህተ ማርያም እንደምን አለሽ? እንግዲህ ያው ብዙ ህዝብ አለ እየሰሙሽ ነው። አብዛኛው ስለታቸው የደረሰ አብዛኛው ለሌላው ሰው እንደደረሱላቸው አቡነ ሐራ ለእኔም ቢደርሱልኝ ብለው የመጡ ናቸው። የቆሙት ፀሐይ ላይ ነው። ፀሐዩን ታግሰው በሽታቸውንም ታግሰው ችግራቸውንም ታግሰው እስካሁን አሉና አንቺም እንዳንዱ ሆነሽ እንግዲህ በመካከላቸው አለሽ ማለት ነው። ድምፅሽን አሰሚያቸው። እግዚአብሔር ይመስገን። በእውነት አቡነ ሐራ ድንግል እኔ በዩቲዩብ በመከታተል ነው ማውቃቸውና ሆድሽ ውስጥ ውሃ ቋጥሯል፣ ወደ ካንሰር ይቀየራል፣ ስኳርም ሊይዝሽ ይችላል፣ ይሄንን መድኃኒት ካልወሰድሽ ተብዬ ተሰጥቶኝ አይ የአቡነ ሐራ ድንግል ሁሉም ነገር ያድናል፣ ሆዴ ውስጥ ያለውን ለእኔ ማይታየው ለፈጣሪ የሚታየው ማለት ያውጡልኛል እና እኔ ወደ ካንሰር የሚቀይር በሽታ የለብኝም ብዬ የእሳቸውን እምነት በማቀባት ጸበላቸውን በመጠጣት ከዛ ስመረመር 3 ቦታ ነው የተመረመርኩት። እንደውም ዶክተሮቹ ራሱ በመገረም እንዴ የት ሄደ እያሉ እየጠየቁኝ እኔ ግን
ጠያቂ የለም፣ እናት የለችም፣ አባት የለም፣ አጎት የለም፣ ወንድም የለም። ሰው ሀገር ነው ያለችው። ያውም ደግሞ ኢትዮጵያውያን ምን ላይ ደረጃ ባሉበት ሀገር ነው። እሺ የልጅሽን? ልጄ ደግሞ እንደዚሁ ታሞ ኦፕራሲዮን መደረግ አለበት ምናምን አሉና ወሰኑበት። ከዛ እና ኦፕራሲዮንም በጣም ያስፈራ ነው። ከመሞት ወይ እና ወይ መዳን ነው። መደረግ እንዳለበት ግዴታ ነው። ግን ብዙ ነገሮች የተወሳሰቡ አንገቱ ስር ስላሉ ግን እንትን ነው በጣም ያስፈራ ነገር ነው አሉ። ከዛ ይሁን አልኩኝና በቃ መደረግ ስላለበት ብቻ ይደረግ አልኩኝ። በአቡነ ሀራ ድንግል አሳልፌ ሰጠው። ስዕል አድኗቸውም እንዳጋጣሚ እህቴ ልካልኝ ነበር ከኢትዮጵያ። እሱንም አሻሽቼ ቀባብቼ ላኩት። ኦፕራሲዮኑንም በሰላም ተጠናቀቀለት። ልጄ ይኸው እስካሁን በጤና ይገኛል። እልል እያሉ ነው። አሁን አንቺም ልጅሽም ባላችሁበት ሀገር በጤና ትገኛላችሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። አመስግኑላት። እምነትና ጸበሉን ከዚህ ማልኮልሽ ነው? አንድ እዚህ ሀገር የነበረች ጓደኛዬ ናት፣ መታሰቢያ ትባላለች። እሷ ናት የላከችልኝ። እኔ እንደ እህቴ ነው ማያት፣ ትላክልኛለች እና እግዚአብሔር ይስጣት። እሷ ናት ስዕል አድኗቸውም ጸበላቸውንም እምነታቸውንም ላከችልኝ። እግዚአብሔር የተመሰገነ ይሁን። ይሄን ያህል ብር ካዳኑኝ ብለሽ ተናግረሽ ነው እንዶ ከዳንሽ በኋላ ነው ብለሽ የክብራቸው መገለጫ ይሄንን ብር የላክሽው? በወቅቱ ስለት የተሳልኩት እጄ ላይ የሆነ እሱ ብር ነበርና ይህን በቃ ለአቡነ ሀራ ድንግል ክብራቸው እንደምንድን 100% አምኛለሁ። ገና ሳንቀባባ በቃ እንድናለን ብያለሁ። ስለዚህ 100% ስላመንኩኝ በቃ ይሄ የእሳቸው ነው ብዬ ያስቀመጥኩት በቃ እና እድናለሁ ብያለሁ። ሙጥኝ ብዬ በቃ በእውነት እግዚአብሔር ይመስገን። ያው ካንሰር ይቀየራል የተባልኩት በሽታ የለም። ውሃው ጠፍቷል። ስንት ሴንቲሜትር የተባለ ውሃው ጠፍቷል። ዶክተሮቹ ተደናግጠው የት ሄደ ተባባሉ። እንደው ባለቤት ያላምን ብሎ ሌላ ስንት ሆስፒታል 3 ሆስፒታል ምናምን ሄጄ ድጋሚ ያስመረመረኝ አልትራሳውንድ ተነሳ ምንም የለም አሉት። አሁን በተለይ ትገኛለሽ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ይኸው እንግዲህ አባታችንም አሉ መላከ ታቦር በጸሎት ያሳርጉታል። ግን አሁን ከሰማችሁት አንጻር ምን ተማራችሁ? ከእናንተ እዚህ መታችሁ እንዲህ ሆኛለሁ እንዲህ ካረጉልኝ እንዲህ አመጣለሁ እንዳትሉ፣ መጀመሪያ አምነን እንምጣ። ከአንደበታችን የወጣውን ግን ብንድንም ባንድንም ማድረግ አለብን እንጂ ጉቦ ይሆናል። አለበለዚያ እንደዚህ ብዬ ለምኛለሁ እንዲህ ካደረገልኝ እንዲህ አደርጋለሁ ካላችሁ ካላደረገስ እንዳታደርጉት ነው። ይሄ ስዕለት ሳይሆን ጉቦ ይሆናል ማለት ነው። ስለዚህ አድርግልኝ ታደርጋለህ፣ እኔም እንዲህ አደርጋለሁ። ያ ማለት ባይደረግም ታደርጋላችሁ። ይሄ ነው ትክክለኛ ስዕለት። እግዚአብሔር ሁላችንም ይመስላል። እህተ ማርያም ባሉበት የአገር ርቀት አልገደባትም። ይሄው አቡነ ሀራ ድንግል ደርሶላታል። የልቧን መሻት ፍላጎትን አስበው ጻድቁ አቡነ ሀራ ድንግል ደርሰውላት እሷንም ልጇንም ይሄው ደርሰውላት ለዚህ ለስለት አብቅተዋታል። እሷን በውጭ ሀገር የሰሙ ጻድቅ አቡነ ሀራ ድንግል እዚህ ያላችሁትን ሁሉ ይስሟችሁ፣ ለስለታችሁ ለምስክርነት ያብቃችሁ። እልላችሁ አመስግኑ። እጅግ በጣም እናመሰግናለን። ቀሪውን ዘመን የስኬት የበረከት እልል በይ። አንድ ጊዜ ከኩየት እልልታ ስም ውስጥ እልልታ አሁን እንግዲህ ከዚህ ያለው ህዝብና የኢትዮጵያ ማነው ከኩየት ያለው እልልታ እንዴት ነው? እሷ በልቷል። እስቲ አንዴ እልላችሁ አመስግኑላት። እግዚአብሔር የተመሰገነ ይሁን። ስማት
ዘላለም መንግሥተ ሥላሴ የሥላሴ መንግሥት የዘላለም ናት። የአባታችን መንግሥት የዘላለም ናት። የዘላለም ናት። እውነት 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 አቡነ ሐራ እውነት 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 አቡነ ሐራ የኛ ልዩ አባት